የ2018 ጥምቀት ሰኞ ሆኗል። ስለዚህ ጥምቀት ጋዳ አለው። አዎ ልደትና ጥምቀት ጋዳ አላቸው። ስለዚህ ሰኞ ቀን ከሆነ ደግሞ እሁድ ደግሞ ሰንበት ነው። እንዴት ነው የሚደረገው? ምንድነው ህጉ? ምንድነው ስርዓቱ? ስለዚህ በቀኖና አባቶቻችን የሰሩት አለ፣ ህግ አለ። ይሄም ደግሞ ምንድነው ከተባለ እንዲህ ይላል። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይላል። በይረሙን የሚለው እዛው ግዕዙ ላይ ቅድም ነግሯችኋል። እሱም ዘውእቱ አስተርእዮ ብሎ ገልጾላችኋል ቅድም ላይ። ይሄም ማለት አስተርእዮ የምንለው በዓል ማለት ነው፣ መገለጥ ነው። አስተርአየ ማለት ተገለጠ ነው። ጥሩ። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። አስተርእዮ ማለት ነው። ጥር 10 ቀን ነው። በዋዜማው አርብ እስከ ምሽት ይጹሙ ይላል። ከዛ አስቀድመን እንደተናገርን ጥሉላት አይብሉ፣ የልደትና የጥምቀት በዓልም ሰኞ ቀን ቢሆን ይላል። እዚህ ጋር ትኩረት እንዲሰጠው ፈልጋለሁ። አሁን እሁድ ቀን ቢሆን አርብ ይጾማል፣ ቅዳሜ ደግሞ ስጋ ይበላል። ተመልከቱ፣ ስጋ ይበላል። ቅዳሜ ቀን ቢሆን አርብ ይጾማል እስከ ማታ። እሁድ ቀን ቢሆን ደግሞ እሁድ ከዋለ አርብም ጾም ነው። ቅዳሜ ግን አርብ ዕለት ጾሙና ቅዳሜ ግን ስጋ አትብሉ ነው። ሰኞ ቀን ሲሆን ወደ ኋላ አይሄድም። ይሄን በግልጽ ማየት ይቻላል። ጥምቀት እሁድ ቀን ቢሆን ጋዱ መቼ ይሆናል? ቅዳሜ። አርብስ ምንድነው? አርብ በራሱ ጾም ነው። ስለዚህ አርብንም ጨምሩት፣ ነገ ስለምትበሉ አርብንም ጨምሩት ነው። ሰኞ ቀን ቢሆን ግን የሚለውን አስተውላችሁ እንደገና ጽሑፉን ተመልከቱት። የጥምቀት በዓልም በግልጽ ነው የሚያስቀምጠው። የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። አያችሁ? የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ ብሎ ያመጣዋል። ይሄም ወበዓለ ጥምቀት በዕለተ ሰኑይ፣ እሱ ላይ እንደምታዩት ወበዓለ ጥምቀት በዕለተ ሰኑይ ኢይትካል ከመ ይጹሙ በዕለተ ሰንበት ዳኢሙ ይተአቀቡ እምነበሊ ጥሉላተ። ስለዚህ ምን ከመብላት መጠበቅ አለባቸው? እሱ ላይ እንደምትመለከቱት የጥሉላት ምግቦችን ከመብላት መጠበቅ አለባቸው ብሎ እሱን ያስቀምጣል። ስለዚህ በግልጽ እሱ ላይ የምታዩት ሰኞ ቀን ብሎ አስቀምጦላችኋል። ስለዚህ ምንም የሚያሻማ ነገር አይኖረውም። ስለዚህ የዘንድሮ ጥምቀት መቼ ነው? አሁን እሱ ላይ እንደተጻፈው ተነግሯችኋል። ሰኞ ነው በቃ። ስለዚህ ሰኞ ስለሆነ ጋዱ መቼ ነው? እሁድ ነው። እሁድ ነው። ታዲያ እሁድ አይጾምም አይደለም እንዴ? እንዴት ነው የምናረገው የምትሉ ደግሞ ልጠይቁኝ ትችላላችሁ፣ ወይም ልጠይቁ ትችላላችሁ። እሁድ ቀን አይጾምም እንዳጾሙ ብሏል። እዚህ ጋር ግን ነግሮናል። አትጾሙ አለ። ግን ምን ብሉ ነው ያለው? የጾም ምግብ ብሉ ነው። እስቲ ሁለት ጾሞቹን ልብ በሉ መጀመሪያ። ምን አይነት ሁለት ጾሞች እንዳሉን ለምሳሌ ልንገራችሁ። ሮብ ጠዋት ቁርስ አትበሉ። የታመመ መድኃኒት የሚወስድ ሰው ካልሆነ በስተቀር ሮብ ጠዋት
ቁርስ አትበሉ። ደዌ ያለበት የታወቀ ግን እሱ ይጾም ዘንድ አይገደድም ይላል እዚሁ ፍትሐ ነገሥቱ ላይ። ወደፊት ሳስተምራችሁ ታገኛላችሁ። ሮብ ቀን ጠዋት ጾም ነው፣ ቁርስ አትበሉ። ስለዚህ ከምግብ መከልከል መቆየት ምንድነው? ከውሃና ከምግብ መከልከል ምንድነው? ጾም ተብሎ ይጠራል። ከዛ ምሳ ልትበሉ ስትሉ ሰዓት ደርሶ 9 ሰዓትም ብሉ ወይም እንዳቅማችሁ ብሉ። የዛን ጊዜ ስትበሉ ስጋ ሲመጣም እንደምትሉት አይ እኔ ጾመኛ ነኝ ነው የምትሉት። ስለዚህ ምን እንደምትበሉት ሽሮ፣ ምስር፣ ክክ፣ ጎመን፣ ሰላጣ ምን ልትበሉ ትችላላችሁ አይደለም? ለምንድን ነው ያን የምትበሉት? ጾመኛ ነኝ ብላችሁ። አሁን ይሄኛው ጾመኛነታችሁ ደግሞ ከምን ጋር ነው? ልትበሉ ነው፣ ከምግብ አይደለም። አሁን እዚህ ጋር የምትከለከሉት ከምን እንደምትከለከሉት ከጥሉላት ምግብ ነው። ስለዚህ እሁድ ቀን ጋድ ነው ጾም ነው ሲባል ከስጋ ነው እንጂ ከጥሉላት ምግብ ነው እንጂ ከሌላው ምግብ አይደለም። አያችሁ? ሌላው ምግብ ትመገባላችሁ። ቀዳሽ ቆራቢ የሆነ ሰው ግን አይመገብም። እንደሱ ነው። ቀዳሽ የሆኑ ካህናት፣ ቆራቢዎች የሆኑ እነሱ ሰዓቱ እንዲሞላላቸው አድርገው ለቅዳሴ ለቁርባኑ 18 ሰዓት ሲሞላላቸው ይቆርባሉ፣ ይቀበላሉ፣ ይቀድሳሉ። ሌላው ሰው ግን ስጋ መብላት አይችልም፣ ሌላ ነገር ማድረግ አይችልም። ይሄ በጣም መታወቅ አለበት። በስንክሳሩ አርኬም ላይ የተቀመጠ አለ። ሰላም እብል ለጾመ ዕለት ዋሂድ ዘስሙ ገሃድ ይላል። እነዚህ ደግሞ መምህራን አባቶቻችን ይህን ስርዓት ሰሩልን። መምህራን ስርዓት አቀሙ። ለሚመጣው ትውልድ ስርዓትን አድርገዋል። ከነዚህ ምግቦች መከለል እንደሚገባ መከልከል እንደሚገባ ኬቶቹ ከስጋ ከቅቤ ከወተት ከመሳሰሉት የጥሉላት ምግብ ተብለው ከሚታወቁት እነሱን እንዳትበሉ ይላል። ስለዚህ ጋድ ስንት ቀን ነው? ጋድ ቁጥሩ 2 ቀን ነው። ጋድ ስንት ነው? 1 ነው። የትኞቹ በዓላት ናቸው ጋድ ጾም ያላቸው? ልደትና ጥምቀት ናቸው። መቼ ነው የሚጾመው የጋድ ጾም? በገና ዋዜማና በጥምቀት ዋዜማ ነው። እነዚህ ቀኖች ግን እሁድ ቀን ቢሆኑስ? እሁድ ቀን ቢሆኑ አርብ አምሽተው ይጾማሉ፣ ቅዳሜ ግን ከስጋ ይከለከላሉ። ሰኞ ቢሆን የጥምቀት በተለይ ራሱ በግልጽ ቀደም የጥምቀት ለምን የገና ራሱን የቻለ የራሱ የልደት ጾም የነቢያት ጾም ስላለው አብሮ ነው። ጋዱ ከነቢያት ጾም ጋር ነው የሚጨመረው። ለጥምቀት ነው የሚያነጋግረው። ጥምቀት ሰኞ ቢሆን እሁድ ስጋ መብላት አይቻልም። ስለዚህ ያሁኑ ጥምቀት ሰኞ ነው። ጋድን ጾም መቼ ነው የምንጾመው? እሁድ ነው። ስንጾም ግን ከምን እንደምንጾመው? ከስጋ ምግብ ነው። ሌላ የጾም ምግብ ግን መጾም አይቻልም። መብላት ይችላል ሰው። እቆርባለሁ እቀድሳለሁ ብሎ የሚል ደግሞ ምንም ሳይበላ ራሱን ሊያዘጋጅ ይችላል። መታደል ነው። ለሱ ለቅዳሴው ነው። ሰዓቱን ደግሞ ጠብቆ ነው። በተረፈ ግን ዕለተ እሁድ ሰው በጠዋት የሚቀምሰውን ሊቀምስ ይችላል። ሕጉ ይሄ ነው። ያን ቀን ግን እናስበዋለን። አባቶቻችን ስርዓት ሰርተዋል። ስርዓት ሲሰሩ 2 ነገር አስቡ። 2 ነገር፣ አንድ እንዳይረሳ ሁሌ እንድናስበው ይጠቅማል። ምክንያቱም ሮብ ላይ እንደሚውለው በ7 ዓመት እንዲህ እየቆየ ነው ሊመጣ የሚችለው። አሁን የጥምቀቱን ጉዳይ እንደዛ ነው። ስጋ አለመብላት ራሱ ጾም ነው።
ቅድም የነገርኳችሁ ሮብ ከሰዓት ምሳ ልትበሉ ሄዳችሁ ስጋ ቢቀርብ አትበሉም በሮብና ዓርብ ጾም። ምክንያቱም ጾመኛ ነኝ ብላችሁ ሽሮ ነው የምትበላው፣ ሌላ ነገር ነው የምትበላው። ስለዚህ ህጉ በዚህ መልክ ነው ያለው። በደንብ እዛ ላይ የተጻፈውን አሳይቻችኋለሁ። በግልጽ የተመለከታችሁ የቤተክርስቲያናችንን ስርዓት ማወቁ ጥሩ ነው። ከሌ እንዲህ አለ ከሌ እንዲህ ብለው አስተማሩ የሚለው ላይ መምህራን አድሉ ለጾም በተለያየ መንገድ ሊያስተምሩ ይችላሉ። እንደዛ ቢባል ግን አድሉ ለጾም ተብሎ ያለውን ስርዓት ደግሞ አይሻርም። ስለ ጾም ክርክር ሲነሳ አድሉ ለጾም ተብሏልና በዛ እናድርገው ነው። ለምሳሌ እሁድ በቃ ጾም ማድረግ አለብን ብሎ ሰዎች ተነስተው ክርክር ቢመጣ አድሉ ለጾም ነው የተባለው ተብሎ እሁድ ይጾም ቢባል በፍጹም የሚያስወግዝ ነው። ስለዚህ ስርዓትም ሲሰራ መልክ አለው፣ መስመር አለው እንጂ ዝም ብሎ የሚደረግ ነገር አይደለም። ጥምቀት ሰኞ ነው፣ እሁድ ገሃድ ነው። እንደዛ ማለት ስጋ አይበላም ወተት አይጠጣም ነው እንጂ በእሁድ ቀን ገሃድ ነው ተብሎ በዛን ቀን ሰው ምግብ አይበላም የሚል የለም። ስለዚህ በዚህ መንገድ ነው ዋናው ትልቁ ነገር። በዓሉን ለምን የተደረገልንን ብዙን አናየውም። ይሄ እኮ አሁን የመብላት ያለ መብላት ጉዳይ ነው። ህግ ተሰርቶለታል፣ በህጉ እንሂድ። ከዛ ውጭ ግን የማየው በቃ የዕዳ ደብዳቤ ሲሰረዝ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የሚለው እኮ በዮርዳኖስ የተቀበረውን ሲደመስስልኝ እንጂ ታቦተ ህጉ ከክብሩ ከመንበሩ ተነስቶ ወደ ወንዝ የሚወርድበትን ምስጢር ኢየሱስ ከገሊላ ተነስቶ ወደ ዮርዳኖስ የሄደበትን ምስጢር ከልባችን እንያዘው። የመብላት የመጠጣት ሳይሆን የተደረገልኝ ምንድነው? እርግጥ ነው መብላት መጠጣት እግዚአብሔር ይስጣችሁ ያደርግላችሁ እንጂ ካገኛችሁ ብሉ ጠጡ። በበዓላት ችግረኞችንም አስቡ። ምንም የሌለውም ደግሞ ሰው ስላለ ነው ይሄንም ነግራችሁ። ስለዚህ በዓላቱ መንፈሳዊ ክብራቸው ለኛ የተደረገውን ታላቁን ነገር ማሰብ ይበልጣል። አንዳንዶች ዝም ብሎ እንደመነታረኪያ እንዲህ ነው ለምን ጠየቃችሁ የሚል ሰው ካለ ልክ አይደለም። ምንም አይነት ጥያቄ ጠይቁ። በእኔ በኩል ጠይቁኝ፣ የምትፈልጉትን ጥያቄ ሁሉ ጠይቁኝ። መልሱን ደግሞ መነግራችሁ አበው ካስቀመጡት ቤተክርስቲያኖችን ከወሰነችው ነው መነግራችሁ። ከዛ ደግሞ እናንተ መያዝ ነው። አይ የሰው ስሜት ሰምቼ ወይም ደግሞ በዚህኛው ሄዳለሁ የሚልም የሱ መብት ነው። ግን ጥያቄ መጠየቅ ጥሩ ነው። በየዓመቱ እንዴት ትጠይቃላችሁ? ስለ ገሃድ ምንድነው ሁሉ ጊዜ ጥያቄ? ምንድነው ሰው ከበደው ለምን አይጠይቅም እንዴ? ካላወቀ ለምን አይጠይቅም? ታዲያ ማን ሊነግረው ነው እንዴ? ዛሬ የሰማው እኮ የዛሬ ዓመት አልሰማም። ስለዚህ በየጊዜው ጥያቄዎቻችሁን ጠይቁ። ሌላው ይሄን የሰማችሁትን ትምህርት በተቀላላ ሌላ ሰው ላይክና ሼር አድርጉ። እግዚአብሔር የልቦናችሁን ሐሳብ ደግሞ ሰምቶ ይቀበልላችሁ። አዲስ የሆናችሁ ሰዎች ዛሬ በዚህ መታችሁ የተማራችሁ ሰብስክራይብ አድርጉና በየቀኑ የሚሰጠውን ትምህርት ተከታተሉ። እንግዲህ በዓሉ ሰኞ ነው። የዛን ቀን ደግሞ እንኳን አደረሳችሁ ላለው። ከዛ በፊትም ደግሞ ነገም ተነጎዳም ደግሞ እንገናኛለን። በየዕለቱ ነው የምንገናኘው። ሉል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ ከመከራ ስጋ ከመከራ ነፍስ ይሰውራችሁ፣ ከሐዘነ ስጋ ከሐዘነ ነፍስ ይሰውራችሁ፣ ከሞተ ስጋ ከሞተ ነፍስ ይሰውራችሁ። ረድኤተ ስጋ ረድኤተ ነፍስን፣ ሕይወተ ስጋ ሕይወተ ነፍስን፣ ሀብተ ስጋ ሀብተ ነፍስን እንዲያድላችሁ የቸሩ መድኃኔዓለም የቅዱስ እግዚአብሔር ፍቃዱ ይደረግላችሁ ይደረግልሁላችንም። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ተቆመላችሁ፣ ከፊት ትምራችሁ ከኋላ ተከተላችሁ፣ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። የቅዱሳን መላእክት ጥበቃ፣ የነቢያት የሐዋርያት የጻድቃን የሰማዕታት ረድኤት በእናንተ ላይ እንደ ዝናብ ይውረድላችሁ። ኢትዮጵያ ሀገራችንን በዓይነ ምሕረቱ ተመልክቶ ከነደደው እሳት ካለው መከራ ሰውሮ ሕዝባችንን ወገኖቻችንን ሁሉንም በረድኤቱ ይጠብቅልን፣ የሰላም ምድር ያድርግልን፣ መላውን ዓለም በሰላም ይጠብቅልን። በያላችሁበት ሁሉ የእግዚአብሔር ክንዱ ጋሻ ቀኙ ከለላ ይሁንላችሁ። የሞቱ ዘመዶቻችሁን ሁሉ ያጽድቅላችሁ። የታመሙትን ሁሉ በደዌ ዳኛ በአልጋ ቁራኛ ተይዘው በቤትም በሕክምናም ስፍራ የሚሰቃዩትን እግዚአብሔር በቅዱስ እጁ ይፈውስላችሁ። ሀብት ላጣችሁ፣ በረከት ላጣችሁ፣ ለራቃችሁ ያ ቅዱስ እጅ 2 ዓሣ 5 እንጀራ ያበረከተ በቤታችሁ ይግባ። እግዚአብሔር አምላካችን አነሳስቶ ያስጀመረን አስጀምሮ የሚያስፈጽመን ከዘላለም እስከ ዘላለም
ክብር ምስጋና ይግባው። ለሰዎች ሁሉ አድርሱት። እግዚአብሔር በተዋህዶ እምነታችን እስከ መጨረሻው እንዲያጸናን ፈቃዱ ይሁንልን። አጽራረ ቤተ ክርስቲያንን ያስታክስልን። አሜን። ልዑል እግዚአብሔር ይባርካችሁ።